ወንድ እንደተናገረው የምታስተዋውቁት ቢዝነስ ላይ እናንተ ጓደኛ አድርጋችሁ የተለያየ ነገር የምታደርጉትን ነገር ሁሉ ከዛሬ ጀምሮ ተቃውሞ እናደርጋለን። የምታስተዋውቅለትን ቢዝነስ እሱን ራሱ ኦንላይን እንዲጠፋ እናደርጋለን። ግሩፕ እንከፍታለን። በዚህ ልክ ለእኛ ጥላት ከሆናችሁ፣ እኛው የኛው ጥላት ከሆናችሁ እናንተ ላይ እኛ ዘመቻ እናስነሳ። ብላኪንም አስገቡት። እኔ ጋር ሞዴሬተሮች ዛሬ ግን የት ሄዳችሁ ነው እንዲህ እምለምነው? በቃ የሞከርኩት እኮ ለእኔ ምን ቢያለኝ ምንድን ነው ራስ አታደርግም እንደ እኔ ጋር እንዲህ ብሎኝ አለጋ ማን ታፕታፕ ስላልተደረገ አለጋ ወደ ትልቁ መልሱ። እንግዲህ ወደ ትልቁ ለመመለስ እኛ አንችልም። አንተ ራስህ ነው መመለስ የምችለው። ሰው ነው በት ይቻላል። ጆከር እኔም እንዲህ ብሎኛል። ቻራ እንደዛ አድርግ። እሺ ሀይ ቀጥልሽ። አይታይ ለእኔ ጨለማ ነው። ለማንኛውም አሁን መልሼዋለሁ። በቃ አስተካክዬዋለሁ። አሁን የገባችሁ አይታየኝም። አብርሃም ገብተህ ከሆነ ሚዩት አንሳ። አንሚዩት ነው። ኦኬ ሰላም ብያለሁ። ጆከር እና የጆከር ቤተሰብ በአጠቃላይ ሰላም ለእናንተ ይሁን። ያ አሁን እኔ ቴንኪው እንደዚህ መሰባሰባችን በጣም ደስ ብሎኛል። ሚኪንም ስላየሁት ደስ ብሎኛል። ቢያንስ በእንደዚህ አይነት ጊዜ አንድ መሆን መቻል አለብን። እንደ ቤት ልጅ ልንጋጭ፣ ልንኳረፍ፣ ልንበጣበጥ፣ ልንሰዳደብ ምናምን እንችላለን። የቤት ልጆች እንደዛ እንደሚደረግ ሁሉ ማለት ነው። ነገር ግን የውጭ ጠላት ቤታችንን ሲያፈርስ ሲያጠቃንና ሲገድልን